ቀየረችው ማነች እትሽ ነኝ እናቴ መሰረት ነኝ አረ ምንድነው አንተ ይዘህ የመጣው ወይ ታመመች ወይ የሆነ ነገር እያልና ምን ይሰማሻል እስኪ አሁን እንዴት ነው የጤናሽ ሁኔታ አሁን እግዚአብሔር ይመስገን በጣም ደህና ነኝ ያው በጸበልም ህክምና ላይ ነኝ አልጨረስኩም ግን የታየሁት ነው ያው እኔ በደንብ ማቀው ከዘውድነሽ ጋር ያለኝን ህይወት ነው ማለት ያው እንደነገረች 18 አመት ሙሉ ከሷ ጋር ይኖርኩት እኔ እሷ ጋር ነው ከዛ በፊት ያለው እኔ ያላስታውሰው እናኛትና አባታችንም የት እንዳሉ አላቅም እኔም አላቅም አንቺም አጣቂ እና ያኔ ባንድ በተረገመ ሰው ምክንያት ህይወታችን ሲበጠበጥ ብዙ ነገሮች በጣም ብዙ ነገሮች ሲያደርሱብን ከምነግርሽ በላይ ጉዳይ ሙቺ ነበር እኮ በቃ አይደል እንደዛ ማለት እኮ ነው በቃ እዚህ ጋር ነው ማቀብላት እናቴ ብያት ማስባት ሴትዮ መርስ ተጠኛሽ ብዬ አላስብም አይደል ዋጅ ነገሽ ግን እንደዛም ሆኖ ግን አላውጥኩም ነበር መልስ የሚባል ሰው ይገለጽ ታውቂያለሽ ያው ባለፈው በመጠየቅሽ ሰዓት ብዙ ነገሮች እንደማታስታውሽ ነበር እስኪ አሁን ካገገምሽ አቀር ሽመልስ የሚባል ግለሰብ ታውቂያለሽ አይ ስለዚህ ጉዳይ ማውራቱ እህትሽ ነኝ አንተ ዛሬ ምን እንደባለፈው አንተ እንደባለፈው ዛሬ አይደለም ብሬን ትክክለኛ እህትሽ ነች ምክንያቱም ይሄን አክል አመት የኖርኳት ሴትዮ አላቃትም ነበር አንቺ ዛሬ አግኝቼሽ ደግሞ አላቅ እንኳን እሷንም አላወቅኳት እህትሽ እኮ ነኝ ብዬ ነው የመጣሁት እኮ ምንም ፈልጌ እኮ አይደለም የመጣሁት እኔም እኮ ምንም የሌለኝ ሰው ነኝ ሴትዮ ነው ያጣኋት ማለት ልጅ ኖሯት በዚህ ልክ ጭካኔና ረመንነት ተገቢ አይደለም ልጅ ያለው ሰው እንደ እናት ከብዳል ማለት ልጅ ስትሆን እናት ምንም ብትሆን ትቀበላለህ እኮ እናቱ ነገር ለልጅ ጨካኝ መሆን ይከብዳል ትንሽ የተገናኙን እሱን አላውቅም ምክንያቱም ባይኖረው ነበር እርግጠኛ ልሆን የምችለው ግን በስም እሰማለሁ እንደዚህ ሲያወሩት ምን እናርግ አብሶ ያኛው ምን ላርግ ቀጣይስ የት ነው የሚሄደው ምናምን ብሎ ከሱ ጋር ነው የሚያወራው ስሙን ሲጠራ ሰማዋለሁ አንቺ የመጨረሻ ልጅ አልኩሻል አንቺ የመጨረሻ ልጅ ብሌን እንደምትባይ ምን ይማቃል እኔ እኮ ምናልባት ማቆ ትንሽ ሆነሽ ይሆናል ማስታወስሽ እኔም ያን ያክል አይደለም የኔም ታላቆች አሉ እኔም ሶስተኛ ልጅ ነኝ ትልልቆቹም የት እንዳሉ አላውቅም ካንቺ ጋር ነው እንደተጎዳሽ አሁን ሲቀጥል ደግሞ እናትና አባት ካሉ እንዴት ነው እሱን ፈርተውት ይሄን ሁሉ ልጆች የሚበትኑት ሰላም ጤና ይስጥልን ውድ ስለኛ ኑሮ ቤተሰቦች በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ የምትከታተሉን በሙሉ በያላችሁበት እንዴት ከረማችሁ እንዴት ቆያችሁልኝ ሁሌም ሰላማችሁ ይብዛ ብዬ እንግዲህ ተመልሼ መጥቻለሁ እኔ ግሩም አያሌው ነኝ ያው ሰሞኑን እንግዲህ የተከሰቱ ያሉ ነገሮችን አይታችኋል ብዙ ታሪኮች ከኔ አባት ጀርባ ከሽመልስ ጀርባ እንግዲህ ብዙ ነገሮችን እያገኘን ብዙ ቦታዎች እየገባን እንግዲህ ብዙ ወንጀለኞችን እያወጣን ነው የምንገኘው የነበረው በባለፈው ቪዲዮ እንዳያችሁት እንግዲህ ከጠበቃው ጋር የነበረችው ልጅ የጠበቃው ባለቤት ሆና የነበረችው እንግዲህ ከመጀመሪያም ጀምራ ያው ህመምተኛ ነኝ ብዙ ነገር ነኝ ብላን እንግዲህ በመጨረሻ እሷ ወንጀለኛ ሆና አግኝተናታል እንግዲህ ሁሉንም ነገር እንዳያችሁት ነው ያው አብዛኛችሁም ላይ እንግዲህ ኮሜንት በጣም ብዙ እየሰጣችሁን ነበርና እንዴት ነው ለምንድን ነው በእንደዚህ መልክ የምታወራው የሚል ኮሜንት በአብዛኛው እየደረሰኝ ነበር ያው በቅድሚያ ስላልተናገርን ነው እንጂ ሁልጊዜም እንደዚህ ስንገባ ወንጀለኞችን ለማግኘት በምንሄድበት ሰዓት ቀጥታ ስለ ወንጀሉ ማውራት የለብንም ምክንያቱም እነሱም ሊደነግጡና ሌላ አካልም ይሄ መረጃ ሊዛመት ስለሚችል ቀስ ብለን ተለሳልሰን ሁሉም ነገር በሚስጥር ቀስ ብለን በማውጣታት በመሞከር ነው እንደዚህ አይነት ተግባራቶችን እየፈጸምን ያለነው ያው እናንተ ሐሳባችሁን መስጠታችሁ ያው እንደ ጥሩ ጎን እናየዋለን እንደ አስተያየትም እንቀበለዋለን እንግዲህ እስኪ ወደ ዛሬ ፕሮግራማችን እንሂድና ዛሬ እንግዲህ ብሌንን አግኝተናታል ያው ከረጅም ጊዜያት በኋላ ተሽሏታል መስለኛል አሁን ጸበልም ብዙ ቦታዎችም ህክምና ቦታዎችም እየተወሰደች ነበር አሁን ያለችበትን የጤና ሁኔታ እንግዲህ አብረን የምናይ ነው የሚሆነው ከእሷ ጋር የሚኖርልን ቃለ ምልልስ እንግዲህ የምንከታተል ነው የሚሆነው ትልቅ ሰርፕራይዝም አላት ዛሬ እስኪ ሰርፕራይዙንም በኋላ አብረን የምናይ ነው የሚሆነው እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ ላይክ ሼር ሰብስክራይብ እንዳይረሳ የደውሏን ምልክት ጫናችሁ ሁሌ የኛ ቪዲዮ ፖስት ሲደረግ እንዲደርሳችሁ አድርጎ አሁንም መልካም ቆይታ ይሆንላችሁ ብሌን እንዴት ነሽ ሰላም እንዴት ነህ በጣም ደስ ብሎኛል እንደዚህ ተሽሎሽ በማየቴ ያው ባለፈው ትንሽ የነበረው ሁኔታ ትንሽ ለማናገር ማንችን እየፈራን ነበር ያናገርንሽ ወይ ታመመች ወይ የሆነ ነገር እያልና ምን ይሰማሻል እስኪ አሁን እንዴት ነው የጤናሽ ሁኔታ አሁን እግዚአብሔር ይመስገን በጣም ደህና ነኝ ያው በጸበልም ህክምና ላይ ነኝ አልጨረስኩም ግን የታየሁት ነው ያው ሙሉ ለሙሉ ድነሻል
ነው ወይስ አለ አሁን የተወሰነ ነገር? ደህና ነኝ ማለት ያው እንግዲህ መጨረሻ ላይ የሐኪሞቹን ሪዛልት ስንሰማ ነው እሱ የምናውቀው። ግን አሁን ላይ ደህና ነኝ እግዚአብሔር ይመስገን። ያኔማ በስነስርዓት ማታወሪን ነበር እኮ እና ከነበርንበትም አንጻር ነው። እስኪ የምታስታውሻቸው ነገሮች አሉ? የዛን ሰሞን ስለ ልጅነትሽም የምታስታውሸው ነገር? ያው እኔ በደንብ ማውቀው ከዘውድነሽ ጋር ያለኝን ህይወት ነው ማለት ያው እንደነገረች 18 ዓመት ሙሉ ከእሷ ጋር የኖርኩት እኔ እሷ ጋር ነኝ። ከዛ በፊት ያለውን እኔ ያላስታውሰው ማለት ያው እናትሽ አይደለችም ሲባል ለመቀበል ያቃተኝ ለዛ ነው። ከዛ በፊት ያለኝን ቤተሰቤንም ሆነ ህይወት አላውቀውም። በቃ ሞር ከእሷ ጋር ነው የኖርኩትና ለዛ ነው እንዴት ማመን የሚያቃተኝ እስከ ዛሬ ድረስ ሊከብደኝ የቻለው በዛ ምክንያት ነው እንጂ ባስታውስማ እኮ ለእኔም ቀላል ነበር። ያው ግን ያው ከህመሙ ጋር ጭምርም ስለነበር ይመስለኛል ለመቀበል ያቃተኝ እንደዛ ነው። በቃ ከዘውድነሽ ጋር በምትኖሩበት ሰዓት የምታስታውሻቸው ነገሮች አሉ? ከዘውድነሽ ጋር የሚገርም ማለት የተለየ ነገር ሌሎቹ ሰዎች ሲመጡ የምታሳየኝ ነገር የለም። በነገራችን ላይ ማለት እኔ ያን ልቀበል ያልቻልኩት ለዛ ነው። ያው እናቴ ብለህ ስለምን ስትቀበልም አንዳንዴ እስከ ችግሮቻቸውም እንቀበላለን መሰለኝ። ያው ቢቆጡም ቢጮብም እናቴ ናት ብለህ ስታስብ ያው እናት ትቆጣች ብለህ ታስብ የለ እንደዛ ብዬ ስለተቀበልኩ ይመስለኛል አሁን ላይ ሳስበው እንጂ ያው እንደነገርኩ መድኃኒቶቹም ለሁለት ነው የሚሰጡ ያለው ከዛ ከተላላኪው ጋር እና እሱ ሲቆጣ እሷም ትቆጣለች አብራ እንጂ ተዋት ምናምን አትለውም። ማለት አሁን ላይ ላስታውስ ስችል እንደዛ ነው። በቃ እኔ እንደሚመስለኝ ልድን ስለትፈልግ ምናምን መስሎኝ ነበር። ግን በቃ እኔም ትቆጣለች እንጂ እሱን ተዋት ምናምን አትለው። ዋጪ ምናምን ትብሳለች ሁላ ከእሱ ራሱ ማለት ነው። ግን ደግሞ እሷም የሆነ ነገር ስታጠፋ ይቆጣጣሉ ማለት እርስ በርሳቸው እንትን ይባባላሉ። እሱም ይጮህባታል እሷ ላይ ምናምን ነገር እንግዲህ ያ ነገር እኔ ቀልድ ይሁን ምን ይሁን አላውቅም። በእርግጥ ግን ይጮህባታል እሷ ላይ ማለት ወይ ያልታዘዘችው ነገር ሳትፈጽም ስቀር ይሁን እሱ ነገር ሊሆን ይችላል እንጂ ያው እኔ ጠቀመኝ አሁን ለአሁንም ጤንነቴ ትንሽ ወዲያውን ትንሽ እንዳገግም የረዳኝ እኮ መድኃኒቱን አለመውሰዴ ነው እንጂ መድኃኒቱን በወስድ ኖሮ እስካሁን ጥሩ ሁኔታ ላይ ላልሆን እችል ነበር። ግን ያው እነሱ የሚሰጡኝን አሳይቻለሁ አይደለ የምጥልባቸውን እሱ ነገር ነው የጠቀመኝ ለእኔ እንጂ ቡጥ ኖሮ ያው ዶክተሩም ብሎናል እኮ ከሰማው አንተም የነበርክ ሰዓት ብትውጥ ኖሮ ምናምን ብለዋል እና አለማዋጤን የጠቀመኝ። ስለዚህ በጣም አስቸጋሪ ነው ግን ከባድ ነው ለመቀበል። ዶክተሩም እኮ መድኃኒቱን ስናሳየው ኤክስፓየርድ ያደረገ ለሰው መሰጠት የሌለበት መድኃኒት እንደውም በጣም አድንቆሻል። እንደዚህ አይነት ሁኔታ ላይ ሆነሽ እንደዛ አእምሮሽ በስነስርዓት ማሰብ በማይችልበት ሲቹዌሽን ላይ ሆነሽ እንደዚህ መድኃኒቱን እስከ መደበቅ መድኃኒቱን እስከ አለመውሰድ ያደረሰሽ በጣምም እንዳልታመምሽ ነው እሱ የተረዳው ከነገረኝ አንጻር። በጣም ሲሪየስ የሆነ ፕሮብሌም አይደለም ያጋጠመሽ፣ ይሄ ገና ጅማሮ ላይ ያለ አእምሮ ህመም ነበረ ያጋጠመሽ ያለኝና በጣም አድንቆሻል በቃ ባደረግሽው ተግባር። ያው እሷም ከምታስፈራራው ከሁሉም ነገር አንጻር ከዘውድነሽም ከዛ ከተላላኪውም አንጻር በጣም የድፍረት ስራ ነው የሰራሽው። በጣም ጎበዝ ደፋር እንደሆንሽ ነው ዶክተሩ የነገረኝና ሽመልስ የሚባል ሰው ግለሰብ ታውቂያለሽ? ያው ባለፈው በመጠየቅሽ ሰዓት ብዙ ነገሮች እንደማታስታውሽ ነበር። እስኪ አሁን ካገገምሽ ሀገር ሽመልስ የሚባል ግለሰብ ታውቂያለሽ? በአካል አይመጣም በነገራችን ላይ ማለት እንደዚህ እኔ እንደነገርኩ ስሞች ላይ ብዙም አይደለም፣ ግን ሽመልስ ብዙ ጊዜ ይደጋግማል ማለት እንደዚህ በስልክ ታወራለች። ያኛው ሞር ደግሞ ያኛው ተላላኪው ሲመጣ ከሱ ጋር ወርቶ ነው ከዛ ከኛ ጋር የሚያወራው በቤት ውስጥ ያወራዋል። ያው እንደነገርኩ ብዙም እኔ ያኛውንም ዘመድ ብዬ ተቀብዬዋለሁ እሷንም እናቴ ብዬ ስለተቀበልኳት ነገሩ የማዞር ነገር የለብኝም እንጂ የሽመልስ እንትኑን እሰማዋለሁ ስሙን እሰማለሁ፣ ግን በአካል እንደዚህ ምናምን አላውቀውም። እኔ ከእነሱ ጋር መሰለኝ የሚገናኘው። እሷም አሁን እኮ አልፎ አልፎ ትወጣለች እንደዚህ ገበያ ምናምን ብላ ከዛ ለምን በወጣሽ ምናምን ብሎ ይቆጣል። እንግዲህ አሁን ላይ ሳስበው ግን ለእኔ ይመስለኛል ማለት ያው እኔ ከግቢ እንደማልወጣ ያው ሰምተሃል በባለፈው አይደለ? እሱን ነገር ነው በነገራችን ላይ እኔን ኮንት ሊያደርገኝ ከግቢ አልወጣም። ከግቢ ቤት ነው በቃ ጎረቤት ላይ ነው እንትን የምለው፣ ከሰው ጋር እንድገናኝ አይፈቀድም። እሷ ግን ትወጣ ነበር፣ ግን ስትመለስ እኔ ፊት እሱ ይጮዋል። ከዛ አሁን ላይ ሳስበው ምናልባት የእሷን ሰምቼ እኔ እንድፈራ ይመስለኛል እኔ እንዳልወጣ ምናምን
ግን እንደዛም ተቆጥቷት እኮ እሷ ትወጣለች ማለት የሆነ ነገር ልገዛ ነው ብላኝ ትወጣለች። ምናልባት በዛ አጋጣሚ የተገናኙ ይሁን እሱን አላውቅም። ምክንያቱም ባይኖረው ነበር እርግጠኛ ልሆን የምችለው። ግን በስም እሰማለሁ እንደዚህ ሲያወሩት ምን እናርግ፣ አብሶ ያኛው ምን ላርግ፣ ቀጣይስ የት ነው የሚሄደው ምናምን ብሎ ከሱ ጋር ነው የሚያወራው። ስሙን ሲጠራ ሰማዋለሁ። አንቺን ከቤት ያስወጡሽም ነበር አይደል የዛን ሰዓት ላይ? አዎ እኔ ከቤት እኮ አልወጣም። እኔ የትም ገበያ ራሱ ከእሷ ጋር አልሄድም። እሷ ነች ወታ ገዛዝታ ገቢታ የምትመጣው። ያን የት ነበርሽ? ማለት እኛ እኮ በምንገባበት ሰዓት ዘውድንሽን ነው ቀጥታ ያገኘናት እና አንቺ ከውጭ ነው የመጣሽው? ጎረቤት ነበርኩ እዛው ግቢ አሉ አይደለ ክፍሎች፣ እዛው አንዱ ክፍል ነበርኩ፣ አንዱ ቤት ነበርኩ ከልጆች ጋር እዛው ቤት ካሉት ልጆች ጋር እንትልላሉ እንጂ ከግቢ ውጭም አይቻልም እኮ። አልሰማትም እንጂ እሷ ራሱ እያለች ነበርኩ ከግቢ አትወጣም እያለች ነበር። ያው እነሱ ህመሜን ነው ተገን ያደረጉት አይደለ፣ ታማሚ ነች ለዛ ነው ምናምን ሲሉ ነበር። የዛ ሰዓት በህመሜ ነው አንተን ሲሉ ነበር። ስለታመመች አትወጣ ማለት የሆነ ነገር ትሆናለች በእኔ ሀሳበው ነው። ግን ምንም ነገር እንግዲህ አስብ፣ በዚህ እድሜ ትምህርት መከልከል 18 ዓመት ሙሉ እንትን ማለት ያስጠላል። ከሆነ ጊዜ በኋላ ነው እንትን ያለው። ስለዚህ አሁን ግን ደህና ነሽ፣ በቃ ሁሉም ነገር መስራት ትችላለሽ፣ ምንም ነገር ማድረግ ትችላለሽ። ከዛ ከነበርሽበት ሁኔታ ሞትሻል። እና ይህ ከመድኃኒቱ መስጠት ውጭ ምን ምን አይነት ነገሮችን ያደርጉብሽ ነበር? ቤት እንደዚህ ማሰቃየት፣ ምግብ አለመስጠት ምናምን ብዙ ስቃዮችን ያደርሱብሽ ነበራል? እንትን ነው ማለት ከምግብ ጋር የተነሳ በነገራችን ላይ በቂ አስቤዛ አይገባም ነበር ማለት በቃ ለአንድ ሰው ያስፈልገዋል መጠኑን አውቀ ምናምን ታስገባው ደረጃ ላይ እሱ አይደለም። ይመጣል ግን በጣም ትንሽ አስቤዛ ለአንድ ወር ወይ ለ20 ቀን ልትጠቀመው ትችላለህ። እሱም የሆነው መድኃኒቱ እንዳይጎዳሽ ምናምን ነገር ብለው ነው እንትን የሚሉት። ግን እኔ ነገርኩ ማለት የዛ ሰዓት ዘውድነሽ ያው እናቴ ብዬ ስለማስብ የላትም የሚለው ነገር ነው አይመሉት ማለት እናት ከሌላት ከየትም አምጥታ አታበላህም። በቃ ችግርተኛ ሆና ካሳደገችም እንደዛ ነው እኔ የተረዳኋት። ማለት አላስጨንቃትም። ይሄን ግዢልኝ ምናምን ላላት እችላለሁ ብላትም ደግሞ በሆነ ነገር ከቨር ታደርጓች ማለት በሆነ ነገር እንትን ትለኛለች፣ ልትሸውደኝ ትሞክራለች፣ ወይም ደግሞ የለም ልትል ትሞክራለች። ምክንያቱም ብዙ ጊዜ በነገራችን ላይ ከስንት አንዴ ነው በዚህ ነገር እንትን የምትለው። እሷ ጎበዝ ነች፣ ሀብሱ አሁን ላይ ሳስበው በጣም ጎበዝ ነች። እንትን ትችላለች የማረጋጋቱን እኔን። ምክንያቱም ስትናደድ ያው ካየኝ በባለፈው እኔም እያየሁት ነበር እንትኑ ስጮህ ነበር አይደለ። እንደዛ ስለምትፈራ ጎረቤት ስለሚመጣ ትፈራለች እና ብዙም እንትን አትለኝም። ይሁን የሚነሳብኝ አይነት ነገር በሽታዬ እንዳይነሳ ትፈራለች። ስለዚህ የሆነ እንደ ህፃን ታረጋጋኛለች ምናምን። ነገር ግን የተለየ ነገር አናገኝም ማለት ብዙም አልነበረም። በቃ በቂ አይደለም አስቤዛው። ግን ያው እሷም እንደኔ ትበላለች ብዬ ስለማስብ ተቀብዬው ነበር በዛ ሰዓት። ግን አላቅም ከዛ ውጭ ከነገርሽኝ አንጻር ያው በደንብ በድላሻለች ማለት ነው ሴትዮዋ። ምክንያቱም አስቤዛ አይገባም፣ እያሳደገችሽ ነው። በዛ ላይ እኛ እንደምናውቀው ታሪክ ከሆነ ደግሞ ሽመልስ ነው አንቺን እዛ እሷ ጋር ያስቀመጠሽ እና እንደዚህ አይነት ነገሮች እያሉ እሷ በአግባቡ በበቂ ሁኔታ አንቺን ማትንከባከብሽ ከሆነ በደል እያደረሰችብሽ ነበር ማለት ነው በደንብ። አዎ ይሄማ ግልጽ እኮ ነው በጣም ማለት ሴት ልጅ ሆና በዛ ላይ ደግሞ የገረመኝ ልጅ አለኝ ስትል ነው የገረመኝ። ማለት ልጅ ኖሯት በዚህ ልክ ጭካኔና አረመኔነት ተገቢ አይደለም። ልጅ ያለው ሰው እንደ እናት ከብዳል ማለት ልጅ ስትሆን እናት ምንም ብትሆን ትቀበላለህ እኮ። እናቱ ነገር ለልጅ ጨካኝ መሆን ይከብዳል ትንሽ። እኛ ባትሆን እንኳን እንደዚህ ግልጽ ነው ማለት እኔ ከግቢ ባልወጣም ጎረቤቶች ላይ የማየው ነገር ግን ልጆቻችሁ ላይ በጣም ጥሩ ነገር ነው። ይሄ የእሷ ግን በጣም ተገቢ አይደለም። እንዴት እንደሆነ አላውቅም። ግን እናንተ እንዴት ዛሬ እንዴት ተጣጣሙ ቻላችሁ? ማለት እኛ ጋር ነበርሽ እንዴ? ሕክምና እኮ የተከታተልሽ ነበር ከሆነኝ እሱም አይ ስለዚህ ጉዳይ ማውራቱ ተገቢ አይደለም። የኋላሽን ነገር የተወሰኑ ነገሮች ለማወቅ ፈልገን ነው። ምክንያቱም አሁን እኛ ሽመልስን እየፈለግን ነው። አንቺ ላይ፣ እኔ ላይ፣ አብዛኞቹ ላይ ብዙ በደል አድርሷል ሽመልስ የሚባለው ግለሰብ። ብዙ ሰዎች ላይ ብዙ አይነት የሆኑ ጥፋቶችን ያጠፋ ሰው ነው። በዛ ላይ የኔ አባት ነው ተብያለሁ እንግዲህ ሽመልስ። ስለዚህ በግዴታ መገኘት ስላለበት ይዋሹ ነው የሚሆነው። ማለት የምታውቂው ነገር አለ? አይ አይደለም
ግን በቃ እንደኔ እናት እየዋሹ ቢሆንስ በምን ታውቃለህ? ማለት እኔ እናቴ ተብዬ ተቀብያለሁ አይደለ? ስለዚህ አላውቅም። ያው እሱ እንኳን እስኪ ስናገኘው ነው የምናረጋግጠው። እስኪ ብዙ ነገሮችን መረጃዎችን እየሰበሰብን ስለሆነ አሁን እሱን እናገኝበታለን ብለን ምን እናደርጋለን? እስኪ አሁን ዛሬ እኔ ትልቅ ሰርፕራይዝ ስላለሽ ነው። አንድ ሰው ላገናኝሽ ስለሆነ ነው። ከእሷ ጋር ማነች? ከዘውድነሽ ጋር ነው? አይደለም፣ ሌላ አንድ ግለሰብ አለች። አንቺ ማግኘት የምትፈልግ አንቺ ማግኘት ያለባት ለአንቺ ትልቅ ዜና ነው። በጣም ጥሩ ዜና ስለሆነ ነው ዛሬ ልናገናኝሽ ነው። እዚህ የተገናኘ ነው እኔና አንቺ እና ስለሽመልስ በምታውቂው እስኪ ሌላ ተጨማሪ ነገር ካለ እሷ ከምታወራው ውጪ በአካልም እንዳላየሽ ነው የነገርሽኝ እና ምናልባት አንቺስ በስልክ ለማውራት ተሞክሮ ነበረ? ድምፅሽን ለመስማት የሱንም ድምፅ ለመስማት? ኧረ እኔ አውርቼው አላውቅም። ነገርኩህ እኮ በቃ ባጭሩ። ሲጀመር ማለት እኔ ከእሱ ጋር አውርተን አናውቅም ከሽመልስ ጋር። ያው ስሙ ይነሳል ቤት፣ እሷም ታወራለች፣ ያኛውም ያወራል የሚመጣው ልጅ። ከዛ ውጪ እኔ የማውቀው ነገር የለም። ሲጀመር አንተ ስታስበው እንዴት እኔ ያውቃለሁ? ታውቃለህ የሚደረገውን ነገሮች ምናምን። ስለዚህ እኔ አሁን ድረስ በቃ ባታወሩኝ ደስ ይለኛል። ማለት በደንብ እንዲሻለኝ ይፈልጋለሁ። በቃ ማስታወስ አልፈልግም ማለት በቃ ብረሳው ደስ ይለኛል። ስለዚህ ባናወራ ደስ ይለኛል ራሱ። እስኪ እሺ፣ ሁሉም ነገር ይስተካከላልና እስኪ አንድ ሰርፕራይዝ አለሽ ዛሬና እስኪ ሰርፕራይዝሽን ላሳይሽ እና አንድ አንቺን መገናኘት ያለባት ልጅ አለች። እስኪ እሷን ይዣት ልምጣ፣ ጠብቂ። ብሌ እንግዲህ የተቀየረችው እህትሽ ነኝ እናቴ። መሰረት ነኝ። ኧረ ምንድን ነው አንተ ይዘህ የመጣው? ኧረ እኔ የት የለኝም አለሽ እናቴ። ትልቋ እህትሽ እኮ ነኝ እናቴ። እይኝ እስኪ እህትሽ ነኝ እናቴ። አንተ ዛሬ ምን እንደባለፈው ዛሬ ነው እንዴ? አይደለም ብሌን፣ ትክክለኛ እህትሽ ነች። ኧረ በእናትህ አንተ ይዘህልኝ በእናትህ። እኔ እናት እኔ የት የለኝም። እህትሽ ነች ብሌን። አሰቃዩሽ አይደለ? አንተ እኔ የት የለኝም። ምንድን ነው የምታወሩት? እህትሽ ነች። እህት የለኝም እኔ። መጀመሪያ መሰረት እህት አለሽ። ብዙ እህት አለሽ። እህት ካላችሁ የት ነበራችሁ እስከዛሬ? አንተ ምንድን ነው የምትለው? ለረጅም ጊዜ አትገናኙም ነበረ። ተበታትናችሁ ስለነበረ ቤተሰቦቻችሁ ተበታትናችሁ እና እኔ እስከዛሬ የት ነበሩ? እኔ የት እንደነበርሽ አላውቅም። ስፈልግሽ ነበር እኮ። ኧረ በእናታችሁ ይተውኝ በቃ። እኔ የት የለኝም ሲጀመር። እስካሁን የት ነበራችሁ እንዴ? እህት ቤተሰብ እያለኝ ነው እኔ ከሌላ ሰው ጋር ያደግኩት? ምን እያላችሁ ነው? ቆይ ተረጋጊ። ከሌላ ሰው ጋር ያደግኩት እኔ እህትም ቤተሰብ እያለኝ? አስታውሺ እስኪ። መሰረት እኮ ነኝ እኔ። አስታውሺ። እኔ ምን ነገር አላስታውሽም። ካላችሁ የት ነበራችሁ? አስታውሽኛል። ብሌን ተረጋጊ። ብሌን ተረጋጊ። ቤተሰቦቻችሁ ተበታትነው ስለነበረ ነው። በቃ እኔ ተውኝ። እኔ ልዳንበት። በቃ እኔ ተውኝ። አንተ ምን ነው በተለያየ ቀን የምታመጣው? ብሌን ተረጋጊ። አይደለም ታላቀትሽ እኮ ነኝ እኔ። የት ነበራችሁ እስከዛሬ? ብሌን ተረጋጊ። ብሌን ተረጋጊ እባክሽ። በቃ እኔ መሄድ አለብኝ። በቃ ተውኝ። በቃ አንተ ነህ በእናትህ እያወቅህ እኔ እዚህ ተረጋጊ ብሌን። ይኸውልሽ እሷ እህትሽ ነች። ቤተሰቦቻችሁ ተበታትነው እስካሁን የት ነበሩ? አንተ እያወቅህ ያለሽበትን ቦታ አያውቁም ነበራ። ያሉ እንደዛ ስደረግ የት ነበሩ እኮ? ያለሽበትን ቦታ እኮ ማንም የሚያውቀው አልነበረም። እኛም በስንት ትናገኝ ነው አይደለም። ሰው ልጅ ሲጠፋበት ተራ አይፈልግም እንዴ እኮ። አንቺም እኮ አሁን እሷ ያለሽበትን ቦታ አታውቂም። እሷ አንቺ ያለሽበትን ቦታ እኔ አላውቅም። እንዴት አውቃለሁ? እሷ ግን ቢያንስ እህት እንዳላት ካወቁ ሁሉም ሰው መፈለግ ነበረበት አይደል? ስንት ዓመት ሙሉ እንደኖርም ታውቃለህ። ከዛው ድረስ ሙሉን ታሪክ እኮ ተነግርሻለች እሷ። ኧረ እኔ ምንም መስማት አልፈልግም። ሙሉን ታሪክ ትነግርሻለች እሷ። ከዛ በኋላ ታምኘዋለሽ የነበረችበትን ሁኔታ፣ እኛም እሷ እንዴት እንዳገኘናት ያለውን ነገር በዝርዝር ታስረዳሻለች። እህትሽ ነች። አስታውሺ እስቲ። ልጅ ነበረች እኮ ለዛ ነው። ልጅ ነበርሽ። አስታውሺ እስቲ። ምንም የነገረችሽ ነገር የለም? ማንም ነገር አክስትሽ ምንም አላለችሽም? ማናት አክስቴ?
ማናት አክስቴ? አይ ዘውድነሽ እንደ አክስትሽ ነበረች ያሰበቻት። ምክንያቱም እነሱም እንደዚህ ሁሉም ተበታትነው ቤተሰቦቻቸው ሌላ ቦታ ነው ያሉት። ይሄ ደግሞ ሌላ ድራማ ነው ብሌ። እንደዛ አይደለም። እስኪ ታስረዳሽ፣ ያለውን ነገር ስሚያትና ታስረዳሽ። እስኪ ንገሪያት ለእኛ የነገርሽንን የት እንደተወለዳችሁ። እኔ ጋር እናት ምንድን ነው ይሄ ነገር? የት እንዳደጋችሁ እኛ የምናውቀው እንደዛ ነው። እኛ የምናውቀው እኔ ባንቺ አልፈርድም እኮ ልጅ ነበርሽ። ምንም ነገር አታስታውሽም። እሷ ብዙም ነገር አታውቅም። ምክንያቱም ልጅ ነበረች እኮ። በሽመልስ የተነሳ እሷም ያደገችው እንግዲህ ዘውድነሽ ከምትባል ግለሰብ ጋር ነው። ለረጅም ዓመት እናቷ እንደሆነች ነው የምታውቀው ዘውድነሽ። ለ18 ዓመት ሙሉ እንዲህ ከእሷ ጋር ነው የኖረችው። ስለዚህ አሁን ላይ እሷ ላይ ማንፈርድም። እውነቴ ነች አይደለችም ብትል መፍረድ አንችልም። እና እስኪ ያለውን ነገር ንገሪያት። ከመጀመሪያ እንዴት እንደተወለዳችሁ፣ የት እንደተወለዳችሁ፣ የተለያያችሁበትን ምክንያት ምናምን ንገሪያት። ምንም የምታውቂው ነገር የለም? የምታስታውሹ ነገር የለም? እኔ ምንም ነገር አላውቅም አልኩሽ እኮ። የት እንደተወለድሽ፣ ስለ እናትሽም ስለ አባትሽም። ስለ እናቴማ እሱም ያውቃል። እናት ተብዬ እስካሁን ትላለች። ባቅ ኖሮ እኔ ያን ሁሉ ዓመት ከእሷ ጋር ኖር ነበር። ያ ሁሉ በደል ሲፈጸም ኖር ነበር። እኔ እኮ ግርም የሚለኝ የሆነ እንትን ከሆነ በኋላ አንተ ይዛችሁ የምትመጣው ነገር። ያ ሁሉ ዓመት የት ነበሩ እነሱ? እኛ አናውቅም እኮ የነበርሽበትን። እንደዛ ሲጫወቱ እኛም እኮ ተጎድተናል እኮ። ያንቺን ያክል ባይሆንም እኮ እኛም ተጎድተናል። ሰው ቢኖረ ይኖር እንደዚህ ይጫወቱ ነበር እንዴ እነሱ? ሰው ስለሌለኝ አይደል የተጫወቱት? ልክ ነሽ እናቴ፣ ልክ ነሽ። ስለዚህ አሁን ማንም ስለማንም አውቀው ነገር የለም። እሺ ሞጆ አካባቢ እንደተወለድሽ ምንም አታስታውሽም? የነገረችሽም ነገር የለም? ምንድነው የምትለው? ሲጀመር እሱን እኮ እሱም ያውቃል። እሷ እንደወለደችኝ ነው የማውቀው ነው። እናቴ እንደሆነች ነው የማውቀው አይደለም። እኔ ደግሞ አክስትሽ እንደሆነች ነው የማውቀው። እኔ እናቴ እንደሆነች ነው የማውቀው። ይኸው ባለፈው ከእሱ ጋር አብረን የሰማነው። ይኸውልሽ 5 ነን እኛ የተወለድን ሁላችንም። እኔ ብቻ አይደለሁም እህትሽ፣ ሌሎችም አሉ። አንቺ የመጨረሻ ልጅ። ኧረ ተመሳስሎባችሁ አይደለም። የቤቱ የመጨረሻ እንዴ ነው የሚመሳሰልብን? አልተመሳሰለብኝም። እንዴት አወቅሽ? አሁን እህትሽ እንደሆነ በደንብ አውቃለሁ። እንዴት አወቀች? አንተ እንግዲህ ፎቶ አሳይቻት ነው እኛ ጋር እንዳለሽ እና በፎቶ እንዴት እህቴ ነች። ሁሉም ነገር ታሪኩን በዝርዝር ነገረች። እኛም ያው እኔ ድጋሚ ሰልችቶኛል። አሁን ሌላ ቤተሰብ አይደለም መባሉ አልፈልግም። እኔ በቃ ሰልችቶኛል እንደዚህ ነገር መስማት። አሁን ቀልድ አይደለም እኮ አይደል? ያው ሁሉ ዓመት እናትና ልጅ አይደላችሁ መባባል ቀልድ አይደለም። ስለዚህ እኔ ሰልችቶኛል። አስመስሎ እንትን ማለት ሰልችቶኛል። በቃ ይገባናል። ያለሽበት ሁኔታ እኮ ሳንረዳው ቀርተን አይደለም። እኔም በአንቺ ቦታ በሆን እንደዚህ አይነት ነገር ልወስን እንችላለሁ። ግን እሷ ትክክለኛ እህትሽ እንደሆነች የተወሰኑ ነገሮች ማጣራት አድርገናል። እኛ ሙሉ ለሙሉ ባይባልም የተወሰኑ ነገሮችን ስናጣራ ግን የት ሄደው ነው ታዲያ እናትና አባቶች? እስኪ ንገራት። እኛ የነገርሽንን ነገር በአብዛኛው እስኪ ንገራት። ሞጆ ነው የተወለድነው። 5 ነን። 5 አንቺ የመጨረሻ ልጅ ነሽ አልኩሻል። አንቺ የመጨረሻ ልጅ ብሌን እንደምትባይ እኔም አውቃለሁ። እኔ እኮ ምናልባት ማውቀው ትንሽ ሆነሽ ይሆናል የማስታውስሽ። እኔም ያን ያክል አይደለም። የኔም ታላቆች አሉ። እኔም 3ኛ ልጅ ነኝ። ትልልቆቹም የት እንዳሉ አላውቅም። ሁላችንም ያኔ ለሁሉም ሰው ነው የተሰጠ ነው። በአባታችንም በእናታችንም ወገን ላሉ አክስትና አጎት ለእነሱ እህት ወንድም ነው የሰጡ። ለእኛ አክስትና አጎት ናቸው። ለምንድን ነው ሰው ሰጡት? በአንድ ሰው ምክንያት ቤታችን ተበጠበጠ። እናትና አባታችንም የት እንዳሉ አላውቅም። እኔም አላውቅም፣ አንቺም አታውቂ። እና ያኔ በአንድ በተረገመ ሰው ምክንያት ህይወታችን ሲበጠበጥ ብዙ ነገሮች፣ በጣም ብዙ ነገሮች ሲያደርሱብን ከምነግርሽ በላይ አንቺ ላይ እንዳደረሱት ያን ቤት የተበጠበጠው በሱ ሰውዬ ምክንያት ያ ሁሉ ሲሆን ሁላችንም ተበታተነ። በቃ ለአክስት ላጎት እንዲህ ለዘመድ ነው የተሰጠ ነው። እና እኔም ለዘመድ ተሰጥቼ ለሰው ተሰጥቼ ነው ሲብስብኝ ብዙ ነገር ሆኜ ሰው ቤት ገብቼ ስቃይን አይቼ ነው ጎዳና ላይ መጨረሻ ጎዳና ይሻለኛል ብዬ ወጥቼ አንድ የተባረከው ሰው አንስቶ ከአንቺ ጋር እንድገናኝ ሆኖ በቃ ፈጣሪ ስለላከው ነው። እኛ ሽመልስ የሚባል ሰው የአባቴ ጓደኛ ነው፣ የአባቴም ጓደኛ ነው። እቤት በጣም ይገባ ነበር። እኛ ዘመድም ነበር የሚመስለን በሰዓቱ። እኔ አሁንም አላምንም። በቃ
እንድታምኝ እኮ ነው እየነገርኩሽ ያለው። አትመኝ ግን ትንሽ እንድታስታውሽ እኮ ነው። ልጅ ነሽ በጣም እናትና አባቴ ትዱስ አላቅም፣ የት እንዳሉ አላቅም። እኛም አናቅም እኮ በቃ ተባታተንን አልኩሽ። ድራማ አይደለም። እኔ በቃ መጀመሪያ ሊሆን የሚችለው ስሚኝ እሺ አንዴ በቃ የሉም እኮ ምልሽ አሁን ያን ሄድን። እኔ እኮ ይኸውልሽ እኔ አሁንም የሉም አሉ ብትሉኝ አላምንም በቃ። ምክንያቱም ይሄን አክል ዓመት የኖርኳት ሴትዮ አላቃትም ነበር። አንቺ ዛሬ አግኝቼሽ ደግሞ አላቅም እንኳን እሷን አንቺን እሷንም አላወቅኳት። እህትሽ እኮ ነኝ ብዬ ነው የመጣሁት እኮ እኔ ምንም ፈልጌ እኮ አይደለም የመጣሁት። እኔ እኮ ምንም የሌለኝ ሰው ነኝ። ሴትዮ ነው ያጣኋት። ስንት ዓመት ሙሉ አብሬያት የኖርኩት ሴትዮ ነው እኮ። ሁሉም ነገር የሽመልስ ሴራ ነው። እኛም አንቺን ያገኘነው በሽመልስ በሰራው ሴራ ነው። ብዙ ነገር እኮ ቤታችን በድሏል። እኔ በቃ አላቅም ስለዚህ ጉዳይ። እሺ እናትና አባታችን የለያዩ ሽመልስ ነው እያልኩሽ እኔ ስለነሱ ምን አውቃለሁ? እኔ እኮ እንድታውቂ እኮ ነው የምነግርሽ እኮ። እኔ አሁንም ይሄን ነገር እንዲገባኝም አልፈልግም፣ እንዲገባኝም አይችልም። በቃ ሊሆንም አይችልም። ብለህ አንቺ እኮ ልክ ነሽ። አሁን ባንቺ እኔ አብሬያት የኖርኩት እናቴን እኮ አይደለችም የተባለው አይደለም ያለችኝ። ስለዚህ ዛሬ ደግሞ አንድ ሰው መጥቶ እንዲል አልፈልግም። ልክ ነሽ እኮ ብሌን። እኔ አሁን በአንቺ እየፈረድኩ አይደለም። አንቺም ልክ ነሽ። እህቴ አይደለችም ብትይም በአንቺ አንፈርድም። ያደግሽው ብቻሽን ነው። ነገር ግን እኛ ያጣራንበት መንገድ አለ። እኛ እንግዲህ ጥሩ ነገር ነው እስካሁን ላንቺ ስናደርግ የነበረው አይደለ? ካገኘሽ ጊዜ ጀምሮ በሽመልስ ሴራ ነው የተገናኘ ነው። ሽመልስ ባደረገው ነገር ነው ወደ አንቺ ቤት ተመርተን እንግዲህ ያገኘ ነው። ሽመልስ እዚህ ይኖራል ተብለን ከዛ በኋላ አንቺንም ካገኘንሽ በኋላ የተሻለ እንግዲህ መጥፎ ነገር አላደረግንም። አንቺን ለመርዳት የአንቺን ህይወት ለማስተካከል ነው እስካሁን ስንሮጥ የነበረው። በመሀልም መሰረትን አገኘናት። እኔ እኮ እናንተን አላልኩም። እኔ እናንተን እዚህ እጃችሁ አለ ምናምን አላልኩም። እኔም እኮ በእነሱ ምክንያት ነው የመጣሁት። ከአንቺ ጋር ሊሆን አይችልም። እንደተጎዳሽ ሊሆን አይችልም። ሲቀጥል ደግሞ እናትና አባት ካሉ እንዴት ነው እሱን ፈርተውት ይሄን ሁላ ልጆች የሚበትኑት? ፈርተውት እኮ አይደለም። ቆይ ልንገርሽ፣ ፈርተውት እኮ በጣም አይደለም። መጥፎ ሰው ነው። እንዴት ነው 5 ልጅ ነው አንተ አስረክበው እንዲፋቱ አድርጎ ነው እኮ አደረባቸው ነው እኮ ብሌን። ማንም እኮ እንደዚህ ነገር ላያደርግ ይችላል፣ ግን አፋቷቸው ነው። ይኸውልሽ አባታችንን አገተ። እኔ የማስታውሰው ነው የምነግርሽ እኮ። ይኸውልሽ እኔ ልንገርሽ፣ አሁን እናትም አባትም አሉሽ እንኳን ብትይ አልፈልጋችሁም። አላቅም እኔም እኮ ቢኖር እንኳን አልፈልጋችሁም። ይኸውልሽ ተረጋግተሽ ማዳመጥ ሲጀመር እኮ ይገባኛል እኮ። በቃ አልፈልግም ማንንም ብሌን። ይኸውልሽ መጀመሪያ ተረጋጊ። በቃ እኔ ብቻ ይሉን በእናታችሁ። ለምን አትወጡም? ለምን ብቻሽን እኮ አይደለም የተፈጠርሽው። ውጡ ነኝ ሲጀመር ነኝ አይደለሽ ብቻ ነው የተፈጠርኩት አይደለም ነኝ። በቃ አሁን ያው የገባኝ ነገር ቢኖር የሆነ ሰው ከኔ ጋር ቢኖር እንደሚሄድ ነው በቃ። ስለዚህ በቃ ብቻ ነው የተፈጠርኩት ብሌን። አሁን ይኸውልሽ እሷ ስለዚህ ማንንም አልፈልግም እኔ። ለአንቺ ብላ ነው። ነገጣት ደግሞ ሽመልስ፣ ይሄ ሽመልስ ማን ነው? ቆይ ነገጣት ደግሞ እቺ ሽመልስ አይደለችም እህትሽ መስላ መጣች። ሴራ ሆነ። ከዛስ አልፈልግም እንደዚህ ነገር በቃ አይደለም። አዳም እሱ ነገር እኮ ብሌን፣ እኔ አሁን አንቺ ጋር ሳመጣት መጀመሪያ ማጣራት ያለብኝን ነገሮች አጣርቼ ነው። ምክንያቱም ማንም እኮ መጥቼ የተሽነሽ ስላለ ለምን አይደለም። በቃ እኔ በእናትህ ከቻልክ ይዛት ውጣ በእናትህ። እህትሽ እኮ ከሌሎቹ ወጣች አላገናኛት። እኔ አልፈልግም። አሁን እኮ ሌሎቹንም እየፈለግ ነው። አሁን 5 ናቸው። 5 ከፈለገሽ ከነሱ ጋር ገና 3 ሰው አለ። እኔ ግን አልፈልግም እኮ ቤተሰቦችሽን እናገኛለን። አባትሽን ታግቷል ነው ያሉት። ያለበት ቦታ እንሄዳለን። እናትሽንም ማግኘት የምንችል ከሆነ እንፈልጋታለን። ሙሉ ቤተሰቦችሽ እንዲመለስ አትፈልጊም? አልፈልግም። ማንንም በቃ ራሴ በቃ ድኜ ራሴ በራሴ ለምን ብቻሽን እንዳልተፈጠርሽ ለምን እንደዚህ ትሆኛለሽ? ብቻዬን የተፈጠርኩት የት ነበራችሁ? ይዛው አይደል እኛም አናውቅም። የት ነበራችሁ እኮ በቃ እኔ አሁን አንዴ ከሆነ በኋላ ማንንም አልፈልግም እኮ እንድትረጂ እኮ ነው እያሰብኩ እኮ ማንንም አልፈልግም። እኔ በቃ ውጡ ብሌን ተረጋጊ። በቃ ውጡ። እኔ በእናታችሁ እኔ ደህና ውጡን እንትን አትበሉ በእናታችሁ። ብሌን ተረጋጊ። ኧረ በእናታችሁ ብሌን ተረጋጊ። ይኸውልሽ ብሌን እረዳሻለሁ እኮ ያለሽበት ሁኔታ ይገባኛል። አሁንም የተወሰነ ነገር እንዳለ አውቃለሁ። ሙሉ ለሙሉ እያገገምሽ አይደለም ገና ነው። እሱን ካወቅ ይዛት ውጣ በቃ። እኔ አልፈልግም። አሁን አንደኛ እሷም ትረዳሻለች። ከጎንሽ ሆና ምንድን አልፈልግም። ማንንም እንዲረዳኝ አልፈልግም። እኔ ድሮንስ ሌላ ነገር ብፈልግ ምን እሰጥሻለሁ? እኔ ምን አለኝና ምን እሰጥሻለሁ? በቃ እኔ ተቀጣሪ እኮ ነኝ። የአንቺንም ጉዳይ ስትከታተል ነበር እሷም ከጀርባ ሆና። ባለፈው እስካሁን የት ነበሩ እኮ ነው የምልህ። እስካሁን የት ነበሩ? ያለሽበት ሁኔታ የሚያውቅ የለም ብሌን እኮ እስካሁን የት ነበሩ? እኔ ታዲያ ዛሬ አንተ ባትመጣስ? እሺ ባትመጣስ? አንተ ባትመጣ የትም እዛ ከእሷ ከዘውድነሽ ጋር ልኖር ነበር። እድሜ ልኬን ያለበት ቦታ አንቺም እኮ እሷን ጎዳና ነበረች። ነገሩን የምልህ እንጂ በቃ እነሱ ነገር እኮ እሷም ጎዳና ነበረች ለረጅም ጊዜ። እየተረዳች አይደለም በቃ አንዴ ጎዳና ላይ ነው ወድቃ የነበረው። የምትሄድበት የላትም ነበረ። እኔ ልኖርበት በቃ
አንዴ ተረጋጊ። እስቲ ወደ ራስሽ ተመለሽ። መጀመሪያ እኔ ምንም አልኩኝ። የምታመሙ በእናንተ ነው። እዚህ ይዛችሁ ሰው እየመጣችሁ እኛ እኮ ሊያገናኘን እኮ ነው። በቃ እህቴን የት እንዳለች አላውቅም። የት ሄድች? አወኩኝ። በቃ ፈጣሪ ላከው አልኩሽ እኮ። አንድ የተባረከ ሰው ነው። ጎዳና በወደኩ ሰዓት ፈጣሪ ላከልኝ፣ ገባው። ከዛ ነው በቃ በስሞች እንደዚህ ስታወራ ሽመልስ የሚባለውንም ስለማውቀው እንደዛ ስታወራ ሴትዮዋ የገባውበት ቤት ሴትዮዋ አሰሬ እሷ ስታወራ እኮ ነው አንቺ መሆንሽን የደረስኩበት። ምክንያቱም አይጠፋኝም፣ ሊጠፋኝ አይችልም። ያ የተረገመ ሰው ስሙም ምኑም ሊጠፋኝ አይችልም። በቃ በዛ ምክንያት እኮ ነው። ለምንድን ነው መረዳት ያቃተሽ? ትንሽ ተረጂ እንጂ። እኔም አላቅም፣ እናትና አባቴ የት እንዳሉ እኮ አላቅም። እኛ ቤተሰቦቻችን በቃ በትናቸው አይፈልጉሽማ። ለዛ እኮ ነው ስለማይፈልጉሽ ቤተሰቦች የሚሰሩሽ አደጋ ደርሶባቸው እኮ ነው። አደጋ ደርሶባቸዋል፣ ብዙ አደጋ ደርሶባቸዋል። በተበትኗል። አባትሽ ታግቷል። አሁን እኮ አባትሽንም ገና እንፈልጋለን። አንተ ቆይ ይሄ ሁሉ አመት ትንሽ ነው? አዎ ትንሽ አይደለም እኮ ይገባኛል። ግን አሁን እሷም እንዳጋጣሚ ነው ያገኘችሽ። እሷም የነበረችበት ቦታ የሽመልስ ጠበቃ የነበረ ግለሰብ ይኸውልሽ፣ ያ የተረገመ ሰውዬ አስፈራርቶ አባትና እናቴን ለይቶ፣ አባትና እናታችን የሁላችንም ናቸው፣ ሁለቱን ለይቶ እናቴን እያስፈራራ እየደፈረ ከአባቴ ጋር እንዲጣሉ አድርጎ ቤተሰባችን እንዲበተን ንብረቱን ሁሉ ያለውን ንብረት ወስዶ ይሄን ሁሉ ያደረገ ሰው ነው። በቃ በዛ ምክንያት ነው እዚህ ያለ ነው። እና ለምንድን ነው እሱ ሰውዬ ዝም የምትሉት እናንተ? አሁንም እኮ እየፈለግነው ነው እኛ። እሱ በመፈለግ ዙሪያ ነው እሷን የሚያገኘናት። አሁን አይደለም ይሄ ሁሉ በደል ሲፈጽም ለምን ዝም ይባላል? እሱ ማን ነው? እሱ የብዙ ሰው ህይወት እኮ ነው የበጠበጠው። ብዙ ሰው እኮ የደፈረ ሰው ነው ሲጀመር። እሱ ቆይ ብዙ አባታችንን ያገተ ሰው እኮ ነው። ምንድን ነው የፈለገው? ከኛ የሚፈልገው ምንድን ነው? ለ15 ቀን አግቶት እኛን ሲያሰቃየ የነበረ ሰው እኮ ነው። አብረን በነበርን ሰዓት በምንኖር ሰዓት አንቺ ልጅ ነሽ፣ ምንም አታውቂ። እንዴት አወቀን? ሲጀመር ጓደኛችን ነው። የአባትሽ ጓደኛ ነው ሽመልስ ማለት የአባትሽ ጓደኛ የነበረ ግለሰብ ነው። ለእኔ ደግሞ አባቴ ነው። በጣም ይመጣ ነበር እኮ ሽመልስ። ምንም አልነገሩ። እንዴት ታስታውሰዋለሽ? ልጅ እኮ ነው። ልጅ እያለሽ ስለነበረ ነው ሁሉም ነገር የተፈጸመው እንጂ አድገሽ ነው። በጣም እኮ ይወድሽ ነበረ፣ በጣም ይወድሽ ነበር። ሲመጣ ማያመጣልሽ ነገር እኮ አልነበረም። እንደውም አንቺ በተለየ እኛ መች አወቅን? አሁን እኮ ይሄ ነገር የተፈጠረበትንም ምክንያት ለማወቅ አሁን ሽመልስን ማግኘት አለብን። ቆይ እናንተ እንዴት የምታስቡት? እኔ እኮ እዛ ቤት ሞቼ ነበር ታውቃለህ። ይገባኛል እኮ ያው መድኃኒት እየወሰድኩኝ እኔ በወስዶስ ነው። ይገባኛል እኮ የምሬን እኮ ነው። ይገባኛል። ሰው እኮ በህይወት እኮ ነው የሚጫወተው። ማለት ይሄ መታገቱ ምናምን ተው፣ ይሄ ህይወት ጉዳይ እኮ ሞቼ ነበር እኮ በቃ አይደል እንዴ? እንደዛ ማለት እኮ ነው በቃ። እዚህ ጋር ነው ማለት ምክንያቱም እናቴ ብዬ ማስባት ሴትዮ መርስ ተጠኛሽ ብዬ አላስብም አይደል? ዋጭ ነሽ ግን እንደዛም ሆኖ ግን አላወጥኩም ነበር። ይገባኛል እኮ ይገባኛል። ግዴታ ማስመሰል ስላለብኝ ነው። ምክንያቱም ሁለቱ ሲጫኑኝ እንትን ማለት የለብኝም። ሁለቱም የተረገሙ ስለሆኑ ማለት አሁንም ይገባኛል ስለርግማል። ምክንያቱም እኔ እሷ በራሷ በልጇ ታገኘዋለች። ምንም ችግር የለውም። ሁሉም ያገኙታል። በቃ አንቺ ብቻ ደህና ሁኚልኝ። አንቺ ብቻ ወደ ራስሽ ተመለሽ። በቃ እኔ አሁን ደህና ነኝ ሲጀመር። በቃ በደንብ በቃ ሁሉንም እንሂድ፣ እንትንም እንሂድ፣ ጸበልም እንሂድ። በቃ ሂጃለሁ ሲጀመር። በቃ አሁን እኔ መጥቻለሁ። ደግሞ ከኔ ጋር እንሄዳለን። በቃ ከኔ ጋር የትም ይሁን ወስድሻለሁ። እኔ ካገኘሁሽ እንኳን አገኘሁሽ። እንድትድኝ እኮ ነው። እኔ እኮ እህትሽ ነኝ። እኔ ከሰው ጋር ከዚህ በኋላ ልጅ ማልኩ ጋር እያሉ እኮ ብሌን ይኸውልሽ፣ ቤት ሆኜ እያወራሁ ነበር። በቃ ችግር የለም። ማስታመም ካለብኝ ራሴን ማስታመም ያለብኝ። ትንሽ ጊዜ እንሰጣታለን፣ ጊዜ እንሰጥሻለን። እንጂ ደግሞ ዛሬም ደግሞ ከሌላ ከማንም ጋር ሂጂ ደግሞ 10 ምናምን ዓመት ቆይቼ ደግሞ ልፈልጉኝ ነው። እሺ ችግር የለም። እኔ አሁን እኛ ከጀርባሽ ነን፣ ከአንቺ ጎን ነን። እያንዳንዱ ህይወትሽ ላይ እንኖራለን። ከዚህ በኋላ ህይወትሽ ሲስተካከል አንቺም አንድ ቋሚ የሆነ ነገር ስትይዢ እኛ ከጀርባሽ ነን። እስካሁንም ያንቺን ህይወት ነው ስንከታተል፣ ያንቺን ሕክምና፣ ያንቺን የጤና ሁኔታ ሁሉም ነገር ስንከታተል ነበር። ከአንቺ ጀርባ ሽመልስንም አንደኛ እንፈልገዋለን፣ ሽመልስንም እናገኘዋለን። ሽመልስን ካገኘን በኋላ አንቺ ላይ ለምን እንደዚህ እንዳደረገ፣ አንቺ ቤተሰቦች ላይ ለምን እንደዚህ እንዳደረገ ሁሉም ነገር እናስወጣዋለን። ሁሉንም መረጃ እንዲነግረን እናደርጋለን። ከዛ በኋላ ሁሉም ነገር ይስተካከላል ማለት ነው። ግን እስከዛ ሰዓት አለን፣ እኛ አብረንሽ ነን። እህትሽንም አንደኛ ልትገናኙ ቶሎ ያደረግኩት እዛ ነው። ምክንያቱም ሰው ያስፈልግሻል። አሁን ላይ ብቻሽን መሆን የለብሽም። በጣም ጨካኝ ነው። ሰው እኮ አይደለም፣ ሰው እኮ አይደለም። አይገኝም። ረጅም ነው ሰውየው። በቃ አይገኝም እኮ
እንዲህ በቀላሉ የምታገኘው ነገር አይደለም፣ የምታገኘው ሰው አይደለም። እኛን ያንን ከብዙ ዓመታት በፊት ከብዙ ዘመን በፊት እንደዛ ያደረገውን ቤተሰብ መልሶ አሁንም ደግሞ ይህንኑ ቤተሰብ ያጠቃል። ስለዚህ እሱ ያለበትን እስከናገኝ ድረስ ትንሽ ጊዜ ነው የሚፈጅብን፣ ብዙ ጊዜ አይደለም የሚፈጅብን። የትም ይግባ የትም እናገኘዋለን፣ ማግኘታችን አይቀርም፣ እሱ እናገኘዋለን፣ የትም አይጠፋብን። ምክንያቱም የብዙ ሰዎች ህይወት የብዙ ሰዎች እንባ አለበት፣ ብዙ ነገሮችን ወንጀሎችን የሰራ ግለሰብ ነው። በዛ ላይ የኔ አባት ነው ሽመልስ ማለት። ትክክለኛ አባቴ ይሁን አይሁን አላወቅኩም፣ በተነገረኝ መረጃ ግን ሽመልስ አባቴ እንደሆነ ነው። እናቴንም ደፍሯት ነው የተወለድኩት። በጣም ብዙ ነገር አድርጓል። ብዙ ሴቶች ላይ ብዙ ጥቃቶችን ፈጽሟል። የብዙ ሰው ሀብት የብዙ ሰው ንብረት የዘረፈ። ስለዚህ አንተ የእሱ ልጅ ከሆንክ አንተንም ይወስዳል። እኔን አይወስደኝም። ስለዚህ አንተን ከወሰደ ደግሞ ተመልሶ ደግሞ እኛ ጋር ይመጣል። የትም አያገኘኝም። ስለዚህ ነገር ማብቂያ ይኖረዋል። ይኖረዋል። ለምንድን ነው የሌለው? እኛ እሱ ልጁን አለሽ እኮ ልጁ ፈለገውም እኮ እሱም መች ተቀበለው እኮ አባትነት የጠቀልሽ እኮ ስለማያውቀው ነው። ሲያውቀው ቢወስዶስ ላይሆንም ወዴት ይወስደዋል? ላያውቅ ይችላል። እኔ ልሆን ማልሆን አያውቅም። ምክንያቱም በልጅነት ነው የሄደው። እናቴን ከደፈራት በኋላ የለም እኮ። አንተ አትፈልገውም አባቱ? እኔማ አገኘዋለሁ። ማግኘት አንደኛ አትፈልገውም ስል ለራስህ ነው እንጂ አልፈልገውም። እኔ ትክክለኛ አባቴ አይሁን እንጂ አያሉ የሚባል ግለሰብ ነው የኔ አባት። እሱ ነው እንደ አባት የሚቀበለው። ብዙ ነገር ለኔ ብሎ ስቃይ ያየ እሱ ነው። ያኛውማ ጥሎ ሄዷል እኮ። አባትነት እኮ መውለድ ማስረገዝ ብቻ አይደለም፣ ከዛ በኋላ ማሳደግ፣ ብዙ ፈተናዎችን ማየት ያስፈልጋል። አያሌው ደግሞ ለኔ ብዙ ፈተናዎችን ያየ ግለሰብ። ሽመልስ ማለት ይውለደኝ የሱ ዘር ልሁን እንጂ አባቴ አይደለም። ግን ማግኘት ፈልጋለሁ። እናቴ ላይ ላደረገው፣ ብዙ ሰዎች ላይ ላደረገው፣ አንቺ ላይ ላደረገው፣ እነ መሰረት ሁሉም ላይ ላደረገው የእጁን እንዳገኝ ይፈልጋለሁ። ብዙ ነገሮች ብዙ ሰዎችን ባለበት የብዙ ሰዎች ሀብት ንብረት፣ ብዙ ሴቶችን ያለ ህይወት አስቀርቷቸዋል። ህይወታቸውን አበላሽቶ ሜዳ ላይ ጥሏቸዋል። ስለዚህ እነዚህ ነገሮች በሙሉ የሽመልስ ወንጀሎች ናቸው። ለሰራው ወንጀል ደግሞ ተጠያቂ እንዲሆን ነው የማደርገው። የሚገባውን ፍርድ እንዲያገኝ ያደርጋል። አሁን ላይም እጁ ረዥም ስለሆነና ብዙ ብዙዎች ራሱን ለመደበቅ እየሞከረ ስለሆነ እኛም እየደረስንበት እንደሆነ አንዳንድ ፍንጮች ስለሚሰጡት ነው ለመደበቅ እየሞከረ ያለው እንጂ የትም ቢደበቅ እኛ አናጣው፣ እናገኘዋለን። የትም አይጠፋም ሽመልስ፣ የትም አይጠፋም እኮ። እንደሱ ማድረግ አለባችሁ። ቢያንስ ከዚህ በኋላ ያለውን ህይወት እንኳን ልኖርበት። በቃ ትኖሪያለሽ። በቃ አሁን እኮ ሰላም እንድታገኝ ነው መሰረትን የሚያመጣው ልጅ ቶሎ ብዬ እኔ አልኖርም ከሷ ጋር አውቃለሁ። አሁን ላይ ላትቀበዩ ትችላለሽ፣ ግን የተወሰነ ጊዜ ስጪ፣ ለራስሽም ጊዜ ስጪ፣ የምታስፊበትም ጊዜ ይኖርሽና ከዛ በኋላ መሰረትን ትቀበያታለሽ። እኛ ማረጋገጥ ባለብን መንገድ አረጋግጠናል መሰረት እህትሽ እንደሆነች። ፎቶዎችም ማስረጃዎችም አግኝተናል። የምታምነው እንጂ አሁን የዛለት እናቴ እንደሆነች ያመንከው ነው አይደለም? መጀመሪያ ሰዓት ላይ አዎ። ከዛ በኋላ ግን አጣራው፣ ሁሉም ነገር አጣራው፣ እናትሽ እንዳልሆነች ተረዳሁ እኮ። ስለነገረች ነው ያመንካት። አሁን እሷ አስደብቃስ ቢሆን እኔ ምንም አልደበቅኩት። እኔም ማስረጃም ስላለኝ ነው። እና ትክክለኛ እህትሽ እንደሆነች የወረቀት የፎቶ ማስረጃዎች የምን ማስረጃዎች አሉ፣ ያገኘሁባቸው ማስረጃዎች ስላሉ ማስረጃዎች አሉ፣ ፎቶዎችም ምኖችም አሉ። በዛ መንገድ ነው። ካልፈለግሽም ደግሞ በጣም ጣራ የምትይኝ ከሆነ ዲኤንኤ ማድረግ እንችላለን። ዲኤንኤ ማድረግም እንችላለን። እና አሁን እሺ እኔ ምን ላድርግ? አሁን በቃ እህትሽ ነች፣ እንደ እህትነት ተቀበያት። በቃ ምንም ቢከፋሽ የሚሆን ነገር ቢገጥምሽም አሁን እኔ ያለው እኔ ደርሻለሁ። ለእኔ ንገሪኝ፣ እኔ ታላቅሽ ነኝ። ሰው ያስፈልግሻል። አሁን ብቻሽን መሆን የለብሽም። እኛም እንዳለን ሁሉ እኛ ለስራ ነው የምንሯሯጠው። ሽመልስን ለማግኘት ብዙ መንገዶችን እየተጓዝን ስለሆነ ከጎንሽ ቢያንስ አንድ ሰው ያስፈልግሻል። ምክንያቱም መሰረት በጣም ጠንካራ እህትሽ ነች እና አዳነ ማለት የሽመልስ ጠበቃ የነበረ ግለሰብ እነሱ ቤት በሰራተኝነት ገብታ ነው እንደ አጋጣሚ አንቺን ያገኘችሽ። የአንቺን ስም ስትሰማ የሽመልስን ስም ስትሰማ ነው አንድ ቤተሰብ እንደሆናችሁ የተረዳችሁ። ስለዚህ ጠንካራ ነች። አብራሽ ትሁንና ያለውን ነገር በጋራ ትጋፈጡታላችሁ። ስለዚህ የትነቱን ተቀበያት። እኛም ስላረጋገጥን ማለት ነው። የማይሆን ከሆነ ደግሞ ዲኤንኤም ማድረግ እንችላለን። ለማረጋገጥ ዲኤንኤም ትመረመራላችሁ። በቃ ቢያንስ ሰው እንዳለሽ እንድታቂ ነው እኮ። እኔ ምንም እኮ አላደርግልሽም፣ ምንም የለኝም፣ ግን ሰው አለኝ እንድትይ ነው። በቃ ቢከፋሽ የሆነ ነገር ቢገጥምሽ እንድታወሪኝ እኮ ነው፣ ሌላ ምንም አይደለም። ከዛ ቤተሰቦቻችሁን ደግሞ ፍለጋ እንሄዳለን። 5 እንደነበራችሁ 3ቱ የት እንዳሉ እንደማይታወቅ ነው የነገረች። ስለዚህ 3ቱ ደግሞ ይፈለጋሉ። አባትሽን እናትሽን ለማግኘት ደግሞ እንሮጣለን፣ እንፈልጋለን።
ምክንያቱም አሁን የተወለዳችሁበትንም አካባቢ ታሳየኛለች ስለምትነግረኝ እዛ አካባቢ ሄደን እስኪ አንዳንድ መረጃዎችን ለማጣራት እንሞክራለን። ከዛ በኋላ ሙሉ ቤተሰብሽ ይገኛል፣ ቤተሰብሽ ወደ ድሮ ቤተሰብሽ ይመለሳል ማለት ነው። አንድ ላይ ትሆናላችሁ። ሽመልስ ከዚህ በኋላ በመሀላችሁ እንዳይገባ ደግሞ እኛ ጥበቃ እናደርግላችኋለን። እሱን ነገር ለማስተካከል እንሞክራለን። በጣም እናመሰግናለን ብሌን፣ በጣም ደስ ብሎናል። ከዚህ በኋላ ምንም አትሆኝም። እሺ፣ ምንም አይገጥምሽም። እሺ፣ በቃ አብሬሻለሁ። እሺ፣ እሺ፣ ደግሞ ትድኛለሽ ቶሎ። እሺ። ውድ ተመልካቾቻችን እንግዲህ በጣም ደስ የሚል ነገር ነው። ብሌን እና መሰረት በመጨረሻ ተማምነዋል፣ ተማማቾች እንደሆኑ። ዲኤንኤ የማያስፈልግም፣ በቃ ትክክለኛነት ይታወቃል። እንደዚህ ታይቶ የሚታወቅ ነገር ነው። እኛ የፎቶ ማስረጃዎችም የተወሰኑ ነገሮችን ለማጣራት ሞክረናል። ትክክለኛ እንደሆነች የሚገልጹ ነገሮችን አንዳንድ ፍንጮችን አግኝተናል። እሷንም ማውጣታት ባለብን መልኩ አውጣትተን እዛም አካባቢ የገባችበት ምክንያት የነበረችበትን ጎዳና ሁሉንም ነገሮች ለማጣራት ሞክረን ትክክለኛ እንደሆነች ስላጣራን ነው ይዘናት መተን ከብሌን ጋር ያገናኘናት። እንግዲህ ቀጣይ ያው ቤተሰቦቿን ወደ መፈለግ ነው የምንሄደው። እስኪ የተወለደችበትንም አካባቢ ያሳያለሁ የሚል ነገር ስለነገረችኝ መሰረት እዛ ሄደን ደግሞ ምን አይነት መረጃዎችን ልናገኝ እንደምንችል እናያለን። እስኪ ያለውን ነገር አብረን እንከተለው። በቀጣይ እስክንገናኝ ቸር ቆዩ፣ ቸር ሰንብቱ።